ጠላቶች ቢዋሹ እኔ ግን አልልም ከነርሱ እንዳንዱ። ኃይል ብዙ ሲሆን ጠላቶች ቢዋሹ እኔ ግን አልልም ከነርሱ እንዳንዱ። አቤቱ ሥርዓት መካሪ ነው፣ ምስክርነት ተድላዬ። አቤቱ ሥርዓት መካሪ ነው፣ ምስክርነት ተድላዬ። የጠላቶች ቁጣ በነደደ ጊዜ አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አንተ ለኔ መልካም ነህ፣ አንተ ለኔ መልካም። የሰው ፊት ሲጠቁር ጊዜ ሲለውጠው አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አንተ ለኔ መልካም ነህ፣ አንተ ለኔ መልካም። ገዢዎች በኔ ላይ በተነሱ ጊዜ አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አንተ ለኔ መልካም ነህ፣ አንተ ለኔ መልካም። ጌታ ለኔ መልካም ነህ፣ ጌታ ለኔ መልካም፣ ጌታ ለኔ መልካም ነህ፣ ጌታ ለኔ መልካም። ዘመኑ ሲከፋ ቀኑ ሲጨላልም አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አንተ ለኔ መልካም ነህ፣ አንተ ለኔ መልካም። አለቆች በኔ ላይ በዋሹብኝ ሰዓት አንተ ለኔ መልካም ነህ፣ አንተ ለኔ መልካም። የማይነጋ መስሎ የጨለመው የጠላቴ ቁጣ ድንፋታው ከፍታዬን ጌታ ሲጨምር አድርጎኛል ለጠላት ሽብር፣ አድርጎኛል ለሰይጣን ሽብር፣ ምክንያቱ ነኝ ለጠላት ሽብር። የትላንቱ ዛሬ የታለ ሊያጠፋኝ የተማማለ ምኞት ሆኖ ከረ ሐሳቡ እኔ ሳለው ዛሬም በቤቱ፣ እኔ ሳለው ዛሬም በቤቱ፣ እኔ ሳለው ዛሬም በቤቱ። የትላንቱ ዛሬ የታለ ሊያጠፋኝ የተማማለ ምኞት ሆኖ ከረ ሐሳቡ እኔ ሳለው ዛሬም በቤቱ፣ እኔ ሳለው ዛሬም በቤቱ፣ እኔ ሳለው ዛሬም በቤቱ። አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አንተ ለኔ መልካም ነህ፣ አንተ ለኔ መልካም፣ አንተ ለኔ መልካም ነህ፣ አንተ ለኔ መልካም ነህ። ተስማምቶኛል። እኔ ስለተስማማኝ እናንተንም እስማማችኋል ብዬ ነው የማስበው። በጣም አሪፍ ሻምፖ ነው፣ ተጠቀሙ። እኔ ረጅም ጊዜ ነው የምጠቀሙ። በቃ ቆይ መጠቀም ከጀመርኩት ማለት ነው። እና በጣም አሪፍ ነው፣ ግዙና ተጠቀሙ። ዝም ብላችሁ ገንዘባችሁን ባሉና አታጥፉ። ዝም ብሎ ከኦንላይን ስጠልቡ አያችኋለሁ የተለያየ ሻምፖ። እኔ ያው ሻምፖና እንደዚህ ቅባት ምናምን ጠልቤ አልጠልብም። ለምን መሰላችሁ? ገንዘብ ማጥፋት ነው እንጂ ያሳድጋል እንዲህ ያደርጋል ውሸት ነው። ምንም አንድ የምስማማችሁ ነገር ካገኛችሁ ራሱ ፀጉር ያድጋል። ምን ማያድግበት ምክንያት የለምና ለፊትም በፊት በጣም ክሬሞች እየገዛው ማልጠቀም ያገኘሁትን ሁሉ ቆንጆ ነው የተባለው ሁሉ ክሬም መቅላትም ተፈጥሮ ነው። እውነት
ውሸት ነው። ይሄ ክሬም ያቃላል፣ ይሄ እንዲህ ያደርጋል አትመኑ። እውነት በፊት አሁን ይኸውላችሁ ማዳት ሁሉ ወጥቶብኛል አሁን ማለት ነው። ይሄ ክሬም ቆንጆ ነው ሲሉኝ ልጆች በቃ ገዛሉ። ለምን 5 ብር አይሆንም? ለምን 6 ብር አይሆንም? 6 ብር ምን አላት ልትሉ ትችላላችሁ። 6 ብር የኩዌት 1 ዲናር በኢትዮጵያ 5000 ከምናምን አንቺ ቋጣሪ እንድትሉኝ ደግሞ መቋጠርማ ይኸውላችሁ ኢትዮጵያ ሄጄ ከመጣ በኋላ በጣም ተማሩ። በፊት ምንም አይመስለኝም ነበር። እማልቀባ ክሬም የለኝም። ሁሉንም ክሬም እገዛና ይጠቀማሉ። እንዲህ ለማን ነው? ለራሴ አይደል የምሰራ ምናምን እላለሁ። ግን ኢትዮጵያ ሄጄ ልክ ፀሐይ ሳገኝ በቃ ምን አለኝ መሰለኝ ወንድሜ፣ የማረሳው ነገር ከምሪንዳ ወደ ኮካ ተቀየርሽ አለኝ። ለምን? በጣም ክሬም ስጠቀም ስለነበር ልክ ኢትዮጵያ ሄጄ ከሳምንት በኋላ ብልዝ አረጋል። እኔ ተፈጥሮ ወይም ቀይ አይደለም ፀይም ነኝ እና ብዙ ክሬም አታብዙ ለፊታችሁ በጣም መጥፎ። አሁን የምጠቀመው በቃ ኒቪያ ለፊቴ ኒቪያ ነው። ለምን? እኔ ማዳት በፊት ክሬም በጣም ይጠቀም ነበር። ማዳት ምናምን ወጥቶብኝ አሁን እንዴት ነው ማስለቀቀው ብዬ አሁን እንደውም ትንሽ ምንም አይልም እግዚአብሔር ይመስገን። ደግሞ እኔ ወጥ ቤት ምናምን ስለምሰራ ወጥ ቤትና ደግሞ እንትን አይስማማም አንድ ላይ ማለት ነው። ወጥ ቤትና ክሬም ምናምን አይስማማም እና አንዳንዴ ደግሞ ይሄን 21 የሚባለው ይሄኛው ነው የምጠቀመው። ከሌላው ምንም አይነት ክሬም አልጠቀምም። ለእጆቼ ምናምን ይሄን ባልዚን ይሄንማ ሁላችንም እንጠቀማለን። እሷም ካመጣች አመጣች፣ ካላመጣች አሁን ሴትዮዋ ታውቃለች። ሱቅ ምናምን ጀሚያ ስትሄድ ታመጣለች። እሷም ባታመጣ እኔን ደግሞ ይሄንን እጠቀማለሁ አንዳንዴ ማለት ነው። ያው ሴት ልጅ መቼም ትጠቀማለች ክሬም ምናምን ለፊታችን ምናምን እንጠቀማለን። ይሄ በጣም ቆንጆ ነው፣ ተጠቀሙ። ይሄን ባልዚን እውነት ነው የሚላችሁ በጣም አሪፍ ነው። ፀጉሬን እንዲህ ያሳደገልኝ እኔ ልባሻችሁም አልፈልግም ከማደግ ፀጉሬ ከድሮም ከተፈጥሮ በጣም ቆንጆ ፀጉር ነው። ቆንጆም ባልባል መካከለኛ ነው ያለኝ ገባችሁ። ግን ይበልጥ ደግሞ ይሄ ሌላውን አልጠቀምም። ይኸውላችሁ እዚህ ከኋላ ማለት ትችላላችሁ። አያችሁ ብዛቱን ራሱ ፀጉሩ እንደውም ምናምን ቀንሶ ነው እንጂ በፊት በጣም ቆንጆ ነው። ኢትዮጵያ ሄጄ ማለት ነው እንትን መንታ አለብኝ። መንታውን ጫፉን ተቆርጬ መጣሁት ባለፈ ሲሄድ ማለት ነው። በናትዬ ተጠቀሙ፣ ራሳችሁን ጠብቁ። ምንም ደክሞኝ ብመጣ ማለት ነው ስራ በዝቶብኝ ፎቅ እጅ ደክሞኛል ዛሬ ተኛለሁ። ምንም ነገር ፀጉሬን መስራት አልፈልግም። ቢያንስ ፀጉሬን 2 ቦታ ሳላረግ አልተኛም። ምንም ብደክም ፀጉሬን 2 ቦታ ሳላረግ ገላዬ ሳልታጠብ አልተኛም። የፈለገ ለምን መሰለ ድካሙም ይለቃችኋል። ፀጉራችሁን ደግሞ ሴት ልጆች ናችሁ ተንከባከቡት። እውነት ራሳችሁን ጠብቁት። ፀጉራችሁ ፊታችሁን ብቻ ክሬም ምናምን አትጠቀሙ። አንድ ምስማማችሁ ኒቪያ ሆነ ሌላ አይነት ሆነ እናንተ የምትወዱት እናንተ ምስማማችሁ አንድ አይነት ክሬም። አሁን እኛ ገንዘብ ስላለን የፈለግነውን ነገር ማድረግ እንችላለን። ነገስ ማድረግ እንችላለን ወይ? ዛሬ ለመደ ፊት ነገ አስቸግረንም ወይ? ያስቸግረናል እኮ ሁሉን ነገር ካስለመዳችሁት የለመደው ነው የምፈልገውና ሁሉን ነገር ፊታችሁን ያገኛችሁን ሁሉ ነገር አትቀቡ። አንድ አይነት ክሬም በቂ ነው። ለምን ኢትዮጵያ ላይ ፀሐይ ላይ ትሄዳላችሁ። እዚህ ፀሐይ አይነቃንም። ምን ፀሐይ የለም፣ ቤት ውስጥ ነው የምንውሉ። ምንም አይነት ፊታችን የሚጎዳ ነገር። ኢትዮጵያ ግን ስንሄድ ፀሐይ አለ፣ ብርድ አለ። አሁን ብርድ አገኘን። ግማሾቻችን ሸቃ ነው የምንሰራ። ታችን ብንሆን አብዛኛችን ፎቅና ታች ነው እንግዲህ አረብ ሀገር